ይህ አዋዜ ልዩ ሰበር ነው። የራሽያ ጦር ከድንበር ግዛቷ ኩርስክ ጋር ኩታ ገጠም በሆነችዋ የዩክሬን ሱሚ ግዛት ሰሜናዊ ክፍል በኩል ወደ ውስጥ የሚያደርገውን ግስጋሴ በመግፋት የግዛቲቱን ዋና ከተማ ሱሚ ሲቲን በሰው አልቦችና በመድፍ ቅንቡላዎች የድብደባ ርቀት ውስጥ ማስገባቱ ተዘገበ። የዩክሬን ጦር ቃል አቀባይ ኢቫን ሼቭሶቭ እንደተናገሩት የራሽያ ጦር ወደ ዋና ከተማዋ ለመገስገስ ከመሞከሩ በተጨማሪ አካባቢውን በቋሚነት በመድፍ በመደብደቡ ሰላማዊ ነዋሪዎች ጣጥለው እየወጡ ነው። ሼቭሶቭ እንደሚያክሉት የራሽያ ጦር አግድም ወደ 15 ኪሎ ሜትር እየተዘረጋ ቁጥጥር ይዞ ወደ ውስጥ ከ6 እስከ 7 ኪሎ ሜትር የሚደርስ ርቀት ጠልቋል ብለዋል። እንደ ቃል አቀባዩ ራሽያኖች አሁን ካሉበት ጥቂት ኪሎ ሜትሮች ብቻ ፈንጠር ብላ የምትገኘውን ዩናኪሽካ ከተማን ለመያዝ እየጣሩ ነበረ። የግዛቲቱ ወታደራዊ አስተዳደር በበኩሉ የራሽያ ጦር እስከ ዛሬ ማክሰኞ ጠዋት ድረስ በነበረው 24 ሰዓት ውስጥ በግዛቲቱ 42 ሰፈሮች ላይ ወደ 150 የሚደርስ የመድፍ ቅንቡላ አሳርፏል። የራሽያ መከላከያ ሚኒስቴር በወገኑ ባወጣው መግለጫ የራሽያ ጦር አንድሪቭካ የምትባለውን መንደር መማረኩን አስታውቋል። የዩክሬን ጦር ቃል አቀባይ ሼቭሶቭ እንደሚሉት የራሽያ ጦር አሁን ካለበት ትንሽ ወደፊት መግፋት ከቻለ የግዛቱን ዋና ከተማ ሱሚ ሲቲ ላይ የተቀናጁ ጥቃቶች መሰንዘር ይችላል። ሱሚ ከተማ ከጦርነቱ በፊት ወደ 250 ሺህ ሕዝብ ይኖርባት የነበረች ትልቅ ከተማ ናት። የጦር ግንባሮችን ዕለታዊ ለውጦች ወይም ሁኔታዎች በቅርበት የሚከታተለው ይፋዊ ያልሆነው ዲፕ ስቴት ተብሎ የሚታወቀው የዩክሬን ቡድን እንደዘገበው የራሽያ ኃይሎች በሱሚ ሰሜናዊ ክፍል አንድ ስፍራ የያዙ ሲሆን ይህም ከዋና ከተማዋ ሱሚ ያላቸውን ርቀት ወደ 20 ኪሎ ሜትር ብቻ አሳጥሮታል ብለዋል። ዲፕ ስቴት እንደገለጸው ከራሽያ ከፍተኛ ቁጥር ያለው እግረኛ ጦር በሚደረግበት ጫና የተነሳ በሰሜናዊ ሱሚ ያለ ሁኔታ እያደር እየከፋ ነው ለዩክሬን። አሁን ያለው ትልቁ ስጋት ይላል ዲፕ ስቴት፣ የራሽያ ጦር ከከተማዋ 20ና 25 ኪሎ ሜትሮች ብቻ ርቆ የሚገኝበት ቦታ ላይ መድረስ ከቻለ ኤፍፒቪ የተሰኙ አጥፍቶ ጠፊ ሰው አልቦችን ከተማዋ ላይ በገፍ ማሰማራትና ኢላማዎችን መቀጥቀጥ ይችላል። ዲፕ ስቴት እንዳለው የዩክሬን ኃይሎች የጠላትን የኤሌክትሮኒክስ ማቃወስ ጥቃት የማምለጥ ወይም በዛ ያለመጠቃት አቅም ያለው የራሽያ የፋይበር ኦፕቲክ ስሪት የሆኑ ሰው አልቦች የዩክሬን ኃይሎች ሊዋጓቸው አልቻሉም። ዲፕ ስቴት እንደሚለው ሌላው የዩክሬን ችግር የራሽያን ኃይሎች መቋቋም የሚችል ኃይል አልባነት ነው። በዩክሬን በኩል የከፋ የሰው ኃይል እጥረት አለባት ብሏል። የጦርነት ጥናት ተቋም በምህጻረ ቃል ISW በበኩሉ ሲዘግብ የራሽያ ኃይሎች በቅርብ ሳምንታት ውስጥ ቁጥራቸውን አፈርጥመዋል። ፕሬዚደንት ቭላዲሚር ፑቲን ኩርስክን በጎበኙበት የግንቦት የመጀመሪያ ሳምንት ወቅት ሱሚ ግዛት ውስጥ በራሽያ ድንበርና በሱሚ ግዛት መካከል የተዘረጋ ከጠላት የጸዳ ቀጠና እንዲመሰረት አዘው እንደነበረ አይዘነጋም። ፕሬዚደንት ቮሎዲሚር ዜሌንስኪ ራሽያ ሱሚ ግዛት አጠገብ 50 ሺህ ጦር በማከማቸት ላይ ነች ሲሉ መክሰሳቸውም እንዲሁ አይዘነጋም። ISW እንደገለጸው የራሽያ ኃይሎች በቅርቡ የእግረኛ ጥቃታቸውን ያባባሱ መሆኑንና እንደዚሁም ከፍተኛ ልምድ ያላቸው ብርጌዶችን ወደ ግንባር ማስመጣታቸውን ጠቅሷል፣ አየር ወለዶችን ጭምር። የዩክሬን ጦር ቃል አቀባይ ሲናገሩ የራሽያ ኃይሎች ዓላማ ሱሚ ግዛት ውስጥ ከ20 እስከ 30 ኪሎ ሜትሮች ጠልቆ የገባ ከወታደር የጸዳ የማገጃ ግዛት ባፈር ዞን ማቋቋም ብቻ ሳይሆን ራሷ መላ ግዛቷን
በጠቅላላ በቁጥጥር ስር መዋልና መማረክ ይፈልጋሉ። ዳንኤል ምንድነው መሰለ ሱሚ ግዛት የኩርስክ ግዛት ኩታ ገጠም ነው። የዩክሬን ጦር ወደ 10 ወር ከቆየበት የኩርስክ ግዛት ተነቅሎ የወጣው አሁን እንግዲህ በጠቅላላ በዚህ ባለፉት ጥቂት ወራት ነው፣ ሳምንታት ማለት ይቻላል። በነገራችን ላይ ራሽያ እንደምታቀርበው ወደ 75000 ወታደሮች ተገድለዋል የዩክሬን ከኩርስክ በመውጣት እስኪወጡ ማለት ነው። እና ይሄም ግዙፍ የሆነ ውድመት መሆኑን መናገር ይቻላል። እና የተረፈው ጦር ዋነኛ ዓላማ ከኩርስክ ግዛት እየለቀቀ ሲወጣ የኩታ ገጠም ወደ ሆነው የዩክሬን ሱሚ ግዛት ውስጥ በመግባት ልባር ከሱሚ ግዛት ነው ወደ ኩርስክ ግዛት የገባው ወረራውን ያካሄደው። አሁን ደግሞ ሲመታ ቶሎ ብሎ ወደ ሱሚ ግዛት ገብቶ ራሽያ ዳግም ጥቃት ወደ እነሱ ጥቃት እንዳትሰነዝርባቸው ጠንካራ ምሽግ መስርቶ ለመከላከል የሚያስችለውን ይዞታ አልፎ ተርፎ እዛው ኩርስክ ግዛት ውስጥ የራሽያ ኩርስክ ግዛት ውስጥ በአንጻራዊነት እንደ ባፈር ዞን ልትቆጥረው የምትችለው ቦታ በሱ ስራ አድርጎ መሽጎ መከላከያውን እዛ ለማድረግ ነበር እቅዱ። ነገር ግን የራሽያኖች እግር በእግር ስለተከተሉት ይሄን እድል ማግኘት አቅቶት አሁን እንደሰማው የራሽያ ኃይሎች በርካታ ተከታታይ መንደሮችን ዛሬም ጨምሮ በቁጥጥር ስር ማድረግ በመቻላቸው ዋና ከተማዋ ሱሚ ሲቲ ነው የምትባለው፣ የሱሚ ግዛት ነው አጠቃላይ ስሙ፣ በራሽያ የመድፍና ኤፍፒቪ የሚባለው አጥፍቶ ጠፊ ሰው አልቦች የውጤት ርቀት ውስጥ ወድቃለች ማለት ነው። አሁን ፕሬዚደንት ቭላዲሚር ፑቲን ባለፈው ኩርስክን በጎበኙ ጊዜ የሰጡት ትዕዛዝ ከዚህ በኋላ ዩክሬን የራሽያን ግዛቶች እንዳታጠቃ ለማገድ ከ20 እስከ 30 ኪሎ ሜትር ወደ ውስጥ ገብተህ ዩክሬን ግዛት ውስጥ ይሄን ባፈር ዞን እንዲመሰረት ትዕዛዝ ሰጥተው ነበር። ማለት አሁን ያንተ ሀገር ለምሳሌ የኩርስክ ድንበር አለ። ከኩርስክ ድንበር እስከ ሱሚ ግዛት ውስጥ 20 እና 30 ኪሎ ሜትር ሰርተ ወታደር እዛ ነው የሚቆመው ማለት ነው። ምን ማለት ነው? ማንኛውም ውጊያ ከዛ በኋላ የሚካሄደው በሱሚ ወይም በዩክሬን ግዛት ውስጥ ነው የሚሆነው ማለት ነው። ያንተ ሀገር ድንበር ከጦር ግንባሩ 30 ኪሎ ሜትር ርቀት ላይ ነው የሚገኘው። ሰላም ነው ማለት ነው። ጠላት ካንተ ጋር ግንባር ለግንባር ለመገናኘት ወይም ወደ አንተ ግዛት ጥቃት ለመሰንዘር አይችልም። ምክንያቱም ከድንበር ካንተ ድንበር ወደ እነሱ ግዛት 20 ወይም 30 ኪሎ ሜትር የጠልቀ ገብተ ነው ምሽግ ምሰራው። በሌላ አነጋገር 20 እስከ 30 ኪሎ ሜትር የሚሆን የነሱን ግዛት በአንተ ቁጥጥር ስር ታደርጋለህ ማለት ነው። በቃ ይሄ የሚቆይ ነው። ስለዚህ በጠላት በኩል ወይም በዩክሬን በኩል ግዛት ላይ ሊሰነዘር የሚችል አደጋ የለም ማለት ነው። ባፈር ዞን ማለት ይሄ ነው። አሁን በዜናው ላይ እንደሰማው ግን የለም የራሽያ ዓላማ ወደ 50,000 ጦር ማንቀሳቀስ ይችላለች። ዩክሬን ይህንን መመለስ አልቻለችም። የራሽያ ወታደሮች ጥቃት ቀጥሏል። ስለዚህ ቤዚካሊ እንዳለ ግዛቱን የመጨመር ወይም የመውሰድ የመማረክ ጦርነት ነው እያደረገች ያለችው ነው የሚሉትና ይሄ ደግሞ እውነቱን ለመናገር የዩክሬንን ለሰላም የመደራደር አቅም ኮምፕሊትሊ ያጠፋው የሚመጣ ነገር ነው ማለት ነው። ለምሳሌ ዛሬ ራሽያ ባለፈው ቭላዲሚር ፑቲንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስልክ በተገናኙበት ጊዜ እንዴት ነው አንቺ ሰላሙ ይሁን የምትዩ? እስኪ ያንቺን የሰላም ሐሳብ
በጽሁፍ ስጪን የሚል ጥያቄ ቀርቦ ነበር ከአሜሪካ ወይም ራሽያ እሰጣለሁ ብላ ነበር። ያንንም ባለፈው ሰኞ ዕለት የኢስታንቡል ስብሰባ ላይ ለዩክሬን ልዑካን ቡድን ሰጥታለች። የዩክሬን ልዑካን ቡድን ታሽጎ የሰጠውን የራሽያን የሰላም እቅድ ወደ ሀገራችን ተመልሰን አንብበን አጥንተነው ነው ምላሽ የምንሰጠው፣ ቢያንስ 1 ሳምንት ይፈጃል ብሎ ነበረ የዩክሬን ልዑካን ቡድን። አሁን ቅድም ራሽያ ቱዴይ ማርቲ ከሚባለው የራሽያ ቴሌቪዥን የሰማሁት ዜና ነው ራሽያ በአሽጋ ለዩክሬን የሰጠችውን የሰላም እቅድ ይፋ ማድረጓል። በዚህም መሰረት የዩክሬን ጦር ራሽያ ከያዘቻቸው በአዲሱ በዚህ እቅድ መሰረት ባቀረበችው የሰላም እቅድ መሰረት ክሬሚያ ልሳነ ምድር በ2014 የማረከችው እና እነዚህ አዲሶቹ 4ቱ ግዛቶች ኬርሶን፣ ዛፖሪጂያ፣ ዶኔትስክና ሉሃንስክ ዓለም አቀፍ ዕውቅና እንዲያገኙ የራሽያ ግዛት መሆናቸውን ዓለም እንዲያውቅላቸው በዛ ላይ ሁለተኛ አዲሶቹ ግዛቶች እነዚህ ኬርሶን፣ ዛፖሪጂያ፣ ዶኔትስክና ሉሃንስክ ራሽያ ከነዚህ ውስጥ አብዛኛውን ክፍል ከ70 እስከ 80 በመቶ የሚደርሰውን ተቆጣጥራለች። ሉሃንስክ ላይ 5% ብቻ ነው እንደሚቀራት 95 በመቶ ተቆጣጥራ የቀሯትን ያልተቆጣጠረቻቸውን ከ20 እስከ 25 በመቶ የሚደርሱ ሉሃንስክ ላይ 5 በመቶ የቀረውን 5 በመቶ እነዚህን ግዛቶች ዩክሬን ለቃ ወጥታ ለራሽያ እንድታስረክብና 4ቱንም ግዛቶች የራሽያ መሆናቸውን ዕውቅና እንድትሰጥ ዓለምም ይህን ዕውቅና እንዲሰጥ በራሽያ ግዛትነታቸው ተረድተኛል። ዳኒ ያው ይሄ ነው። ሌላ ያቀረቡት የኔቶ አባል አትሆንም፣ የየትኛውም ወታደራዊ ጥምረት አባል አትሆንም። ወታደራዊ የሚኖራት ጦር ሰራዊት ደግሞ አቅምና አቋሙ የተገደበ ገደብ ይጣለበት። ለምሳሌ ብዙ ጊዜ የምትለው አሁን ቁጥሩ 800 ሺህ ነው፣ ወደ 80 ሺህ ማውረድ አለበት ነው የምትለው። ስትራቴጂክ የሚባሉ መሳሪያዎችን የማይታጠቅ ኃይል ነው የሚሆነው። እንደገና በዩክሬን ውስጥ የሚኖሩ ራሽያ ተናጋሪዎች በሙሉ መብታቸው ሙሉ በሙሉ እንዲከበር ከዚህ ቀደም የዘለንስኪ መንግስት እነዚህ ራሽያ ተናጋሪ የሆኑ የዩክሬን ህዝብን የቴሌቪዥን ፕሮግራማቸውን የቴሌቪዥን ጣቢያቸውን የመጽሔታቸውን ሚዲያቸውን ዘግተዋል። ስለዚህ አሁን እንደዚሁም የፖለቲካ እንቅስቃሴያቸውን በነፃነት እዛች ሀገር ውስጥ ፖለቲካ እንቅስቃሴ ማድረግና መምረጥና መመረጥ መቻሉን ማረጋገጥ። ሁለተኛ የሀገሪቱ ብሔራዊ ቋንቋ ራሽያኛ እንዲሆን በዩክሬን ኦርቶዶክስ ቤተክርስቲያን ላይ የተጫነው ማዕቀብ እንዲነሳ እና በዩክሬንና በራሽያ መካከል የዲፕሎማሲያዊና ኢኮኖሚያዊ ግንኙነት እንዲመሰረት የሚሉ ናቸው ያቀረበችው። እነዚህ ቤዚካሊ በማንኛውም ባጭር ቃል ዩክሬንን ተመልሶ የነበረችበት ቦታ የሚመልስ የራሽያን የተጽዕኖ ክልል ዕውቅና የሚሰጠው እና እነዚህ ናቸው ያቀረበቻቸው እና የተኩስ አቁም የሚባል ነገር እዚህ ውስጥ የለም። አሁን ምን እየሰማን ያለ ነው? ሱሚ ግዛትን ውስጥ በርካታ መንደሮችን፣ ሰፈሮችን እየያዘች ነው ራሽያ። ዋና ከተማው መደብደብ የምትችልበት ነው። አሁን 20 እና 30 ኪሎ ሜትር ሰርታ ባፈር ዞን ሰርታ ታቆማለች ሳይሆን የዩክሬን ጦር ቃል አቀባይ የሚነግሩን ኢቨንቹዋሊ እንዳለ ሱሚ ግዛት የሚባለውንም እንደነ ዛፖሪጂያ ሙሉ በሙሉ ትቆጣጠረዋለች። ዛፖሪጂያን አልተቆጣጠረው ሙሉ በሙሉ 75 በመቶ ምናምን ቢሆን ነው። ይሄንን ሱሚን ሙሉ በሙሉ መቆጣጠር ትፈልጋለች ነው የሚሉት። ሱሚን ሙሉ በሙሉ ከተቆጣጠረች ሱሚ ደግሞ በሌላ በኩል ከራሷ ከሰሜናዊ የዩክሬን
ከተማ ሁለተኛ ከተማ ናት የዩክሬን ከርኪቭ ጋር ኩታ ገጠም ነው በስተ ምስራቅ ኩታ ገጠም ነው ከርኪቭ ላይ ቦታዎች ተቆጣጣራ ነው የምትገኘው ራሽያ ከርኪቭ ውስጥ እየተዋጋች ነው የምትገኘው ስለዚህ ከርኪቭ ውስጥ እየተዋጋች ከሱ ጋር ተያያዥ የሆነውን ሱሚ ግዛትን ተቀለለች ማለት ዩክሬን አሁን የምትደራደረው እንደገና ከዛፖሪዥያን ዶኔትስክና ሉሃንስክና ኬርሶን ብቻ ሳይሆን አሁን ሱሚ ግዛቷም እየተያዘ ነው ያለው እና ይሄን ደግሞ ለመቋቋም የሚያስችል ወታደራዊ አቅም እንደሌላት የሰው ኃይል እንደሌላት እየተናገረች ነው ያለችው በአንጻሩ ራሽያ ወደ 50,000 ጦር ማንቀሳቀስ ብቻ ሳይሆን አየር ወለድን የመሳሰሉ የሰለጠኑ በውጊያ ውጤት ማምጣት የሚችሉ ብርጌዶችን በመጨመር ግንባሩን አጠናክሯለች ያላቋረጠ ድብደባ ውስጥ አድርገዋለች የሚሉ ስለዚህ ከዚህ በፊት እንደዛተችው ዛሬ በመጀመሪያው የኢስታንቡል ስብሰባቸው ላይ አሁን ሁለተኛውን ያደረጉት እነስማማ ከያዛቸዋቸው ከነዚህ ካራቱ ከነ ኬርሶን ከነ ዛፖሪዥያ ዶኔትስክና ሉሃንስክ ግዛቶች ለቃችሁ ውጡ አስረክቡኝ ይሄንን ቶሎ ባታደርጉ ነገ 5-6 ይሆናል ብላ አስጠንቃ ነበር ራሽያ የሉካን ቡድኑ መሪ ነበር የገለጹት አሁን 5ኛ ግዛት ሱሚ የሆነ ነው ማለት ነው ሱሚን ራሽያ ለመጠቅለል የተሳካ ውጊያ እያደረገች ነው እና እውነቱን ለመናገር አሁን ዛሬ ለምሳሌ ዩክሬን የክሬሚያ ልሳነ ምድርን ድልድይ ከውስጥ ወራት በፈጀው ኦፕሬሽን ያስጠጋውት የፍንዳታ መጠኑ 1000 ኪሎግራም ምናምን የሆነ አፈንድቼ እንደዚህ አድርጌያለሁ የምትለው ነገር አለ አሁን ይሄንና የባለፈው ቅዳሜን የስትራቴጂክ የጦር አውሮፕላኖች ላይ የደረሰውን የዩክሬንን ጥቃት ስናይ ምንም እንኳ አንጸባራቂና ጎጂ ቢሆንም በመሰረታዊነት ግን እያጣች ያለችው ዩክሬን ነች አሁን ኩርስክን ማጣት ያን ሁሉ ወታደር መስዋዕት አድርጋ ከኩርስክ መነቀል ራሱን የቻለ ትልቅ ኪሳራ ነው አየ መሬት አስለቀቅበታለሁ እደራደርበታለሁ ይሄኛው ካልተለቀቀልኝ ቢያንስ እኔ ከዚህ ከኩርስክ ያስኩትን መሬት አለቅም በማለት እደራደራለሁ በሚል ሂሳብ እዛ የገባው ጦር እስከ 75,000 ያለውን ገድያለሁ ማለቷን ይዘ ያ ሮጥ የወጣው እንዲወጣ የተገደደው ጦር ኩርስክን ማጣት ብቻ ሳይሆን ሱሚን ለማዳን እንደውም ራሷ ኩርስክና ምንድን ነበር የሚባለው በዛኛው በኩል በስተ ምስራቅ በኩል ቮሎጎሮድ ገባ ብሎ ምሽግ ሰርቶ የዩክሬንን ግዛቶች በራሽያ ምድር ውስጥ ሆኖ ለመከላከል አልሞ የወጣውን ጦር እግሩን ከነቀለ በኋላ እግሩን እንዳይተክል በማድረግ ጭራሽ እግር በእግር እየተከተለች በርካታ መንደሮችን በመያዝ አሁን ዋና ከተማዋን የመድፍና የሰው አልባ ጥቃት ርቀት ውስጥ አስገብታለች አየ ያ ከኩርስክ የተሸነፈውና የተበታተነው ያለቀው ጦር ሱሚን እንኳን ለማዳን የማይችልበት ሁኔታ ተፈጠረ ይሄን ጦር ለማጠናከር የሚያስችል ኃይል እንደሌላት እየሰማን ነው ራሳቸው ዩክሬኖች ናቸው እየተናገሩ ያሉት ስለዚህ አሁን ባለው ፍጥነት በዚህ ከቀጠለ ከ20 እስከ 30 ኪሎ ሜትር የሚደርስ ግዛት ብቻ ሳይሆን ፕሮባብሊ አጠቃላይ ሱሚ ግዛትን የመውሰድ የመማረክ እድል ሊያገኝ እንደሚችል እየተነገረ ነው ያለው ይሄ በማንኛውም ደረጃ የዩክሬንን ሁኔታ በጣም ተስፋ የሚያስቆርጥ የሚያደርግ ነው ዳንኤል
ዓለም እንግዲህ በዛሬው ዘገባ ሙሉ ጥያቄዎችን ነው አብራርተ የመለስከው ስለዚህ ምንም ተጨማሪ መጠይቅ ጥያቄ የለም መልካም ምሽት ይሁንልህ መልካም ምሽት ዳኒ